ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ይህንን አንገብጋቢ ጉዳይ በጥልቀት እንፈትሸዋለን። አብራችሁን ቆዩ። እኔ እግዚአብሔር የተናገረ ነገር ሚነግር ነቢይ ነኝ። የዘንድሮ ምርጫም የሚቀጥለው ምርጫም ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ቤተ መንግሥትን በጸሎት በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? አንድ ያየሁት ራእይ ላይ እንጸልይ፣ አንዴ ሌሊት ያየሁት አንድ ራእይ አለና ስለ ጠቅላይ ሚኒስትር ዶክተር አብይ እንጸልያለን። አሁን አብይን ለመገልበጥ የሚፈልግ ማን እንደሆነ አይታችኋል። አዎ አብይ ዛሬም ነገም ከነገ ወዲያም አይገልበትም። እነዚህ ጥቂቶቹ ናቸው። እንደ አሸን ከፈለጉት ጸሎትና ራእይ ብቻ ሳይሆን ረብጣ ገንዘብ ከቤተ መንግሥት ይዘው ሚሊየን ገዳይ መሪዎችን ለማወደስ በምዕመን ፊት ቆመው የሚናገሩ ሰዎች የበዙ የተስፋፉም ናቸው። የሀገሪቱን ቀውስ ያዋለዱ ጦርነት የሚካሄደው ኢየሱስ ወንጌል እንዲሰበክ ስለፈለገ ነው። ወንጌል የሚያውቀው መሪያችን ወንጌል ባልተሰበከበት ሕዝብ ላይ የሚያካሄደው ጦርነት ቅዱስ ነው። ጦርነትን ፍትሃዊ ነው ማለታቸው ሳያንስ የ3000 ዓመት የጨለማ ዘመን የሚገፍ የኢየሱስ ወንበር በዙፋን ላይ ገብቷል ብለው በአደባባይ የሚናገሩ ሰዎች ወንጀሉን ከወንጀሉ ለሚያጣቅሰው የጥፋት አገዛዝ ኮስሞቲክስ ሆነው እያገለገሉ ናቸው። ይህ አብዛኛውን የወንጌላዊ አማኝ የሚመለከት ጉዳይ ሊሆን አይችልም። በወንጌላውያን ስም የሚንቀሳቀሱት ልሂቃንና የጠቅላይ ሚኒስትሩ ግንኙነት ግን የውድቀትና የልቂት ውጤትን ስላስከተለ በዚህ ዝግጅት በዝርዝር እና በማሳያ አመለከተዋለን። እነዚህ ሰሚናውያን በገንዘብ ፍላጎት እየተመኙ በፈጠራ ነገር ይነግዱባችኋል ተብሎ የተጻፈው ይፈጸም ዘንድ ለአንድ ሰው የሚላላኩ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በሚል አስቀድሞ የተቀመጠላቸውን ሕይወት የሚኖሩ ሰዎች በዚህ ሳምንት ለምርጫ ብለን እንጸልያለን ማለታቸው ሳይበቃ አብይ አህመድ ሲመረጡ ራእይ ያየን እያሉ በየአጥቢያው በየቤተክርስቲያኑ እያስገደዱት ነው። ኢትዮጵያውያን የሚተላለቁበትን ጦርነት የጌታ መንፈስ ሲከተል ድልም ካንተ ጋር ትሁን ብለው ያሸበሸቡት እነዚያ የወንጌላውያን ሐሰተኞች በቀለ ወልደ ኪዳን፣ ማሙሻ ፈንታ፣ ንጉሴ ቡልቻ፣ ፓስተር ተመስገንና መሰል 14 ሰዎች ናቸው። በዚህ መልኩ ሂድ ገድልህና ተጋድለህም ኑር ካሉት ከወንጌላውያን ዋሻ ከተገኙ ሰዎች መካከል በቀለ ወልደ ኪዳን በአንድ የክርስቲያን ይደፈረተ በማለት ጦርነቱ ወንጌል ባልተሰበከበት በእነሱ አመለካከት ኦርቶዶክስ በሆነው ሰሜን ኢትዮጵያ ሕዝብ ላይ ኢየሱስ ወንጌል ይሰበክ ዘንድ የከፈተው ቅዱስ ጦርነት ነው ብለው ተናገሩ። እኛ ፍትሃዊ ነው እንላለን። እውነት ነው፣ ፍትሃዊ ነው። የኛ ጦርነት ፍትሃዊ ነው። በኢፍትሃዊነት የመጣብን ጠላት አለኛ በፍትሃዊነት ነው ልንዋጋ የወጣ ነው። በቀለ ወልደ ኪዳን እኛ ብለው ሲናገሩ መላ ወንጌላውያንን ማለታቸው ቢሆንም እሳቸው የሚወክሉት ግን ያጎረሷቸውን የአገዛዝ እጆች ነው የሚል ድምዳሜ ያለው ሰው አትግደልና በሐሰት አትመስክር የሚል ትእዛዛትን የያዘው ወንጌል ያምናልና እኔ እስከኔ ወገን አይደለም ማለት ይኖርበታል። ወንጌላውያንን ለጦርነትም ለምርጫ ፕሮፓጋንዳ የሚመላለሰው የብልጽግናው አገዛዝ ሐሜት አይደለም የሚል አንድ የዚሁ እምነት ተከታይ ግን መንግስታዊ አካሄዱ አደገኛ ውጤትን ያስከትላል ብሎ የሚያምን ያገዛዙ ቤተኛ ስም ዝርዝርን አጋርቶናል። ገንዘብ፣ ቤትና መሬት ተሰጥቷቸው የተሰማሩትን ሰዎች ሲገልጽም የውጭ ሀገር ዜጎችም ጭምር ናቸው በማለት አሜሪካውያንን ዘማሪ ተከስተ ገነትና ምህረት ኤታፋን ከቤት በተጨማሪ 10,000 ካሬ መሬት የተሰጣቸውን ኑሪጃውያን ኬፋ ሚደክሳን ያስታውሳል። ቦሌ ማተሚያ ቤት ጋር በአንድ ህንፃ ላይ ከተከስተ ጋር መኖሪያ ፎቅ የተጋሩትን ዘማሪ ሃና ተክለኝ ኢንዱስትሪ እየተባለ የሚጠራውን ይህንን ዘርፍ በቤተሰብ ጭምር የገቡበት እነዚህ ወንድማማቾች ዘላለም ጌታቸውና ዳንኤል ጌታቸው ይባላሉ። አብይ አህመድ ለነዚህ ወንድማማቾች መሬት የሰጡት በተለምዶ ቡልጋሪያ ተብሎ በሚጠራው አካባቢ ነው። ቤትና መሬት የተሰጣቸው ለገዢው ቡድን የሚያሸበርሹ ወንጌላውያን በርካታ ናቸው የሚለው ይኸው ቤተመንግስተኛ ቦሌ ወሎ ሰፈር ዘነበገረማ ቦሌ አትላስ አካባቢ ደግሞ የመሬት ባለይዞታ የሆኑት ነቢይ ጥላሁን ይጠቅሳሉ። መስፍን ጉቱ የተባሉት ሌላኛው ወንጌላዊ ነበር። ጠቅላይ ሚኒስትሩ በቀጥታ ገንዘብ ከሰጧቸው ሰዎች መካከል የሐዋሳው ሕይወት ብርሃን ቸርች ባለቤቱ ፓስተር ጌቱ አያሌው አንዱ ሲሆኑ ገንዘብ የተሰጣቸው በምህረት ደበበ በኩል ሲሆን መጠኑም 1 ሚሊዮን ነው የሚሉትን እንዲሁም ቅቤ ወርቅዬ ደግሞ 1 ሚሊዮን ብርና መሬት ተለግሷቸዋል ይላሉ። ጦር ኃይሎች አካባቢ ያለውን ቀጣና 2 ሙሉ ወንጌሎች ያሰሩታል ሲሉም ይጨምራሉ። ከካውንስሉ መስራቾች አንዱ ደግሞ ይህንን ካውንስል ስናቋቋም አብይ አህመድ መመስረቻ ብለው 1 ሚሊዮን ብር ሰጥተውናል ይላሉ። ደሞዜ $400 ነው የሚሉት ጠቅላይ ሚኒስትር ናቸው። እንግዲህ ሚሊዮኖችን እየዛጉ የሚበትኑት የሚሉት ውስጣዊ አውቂዎች እነዚህኞቹ ወንድማማቾች ቤተመንግስቱን የገቡበት ጎንደር የወንጌላውያን ናችሁ በሚል ጭምር ነው ይላሉ። ይህ ሁሉ የሀገር ሀብት የሚፈሰው ይህ መንግስት የወንጌላዊ መንግስት ነው የሚለው ስብከት እንዲስፋፋና አገዛዙን እንደ መንግስታቸው የሚቆጥሩ ምዕመናን ለማብዛት ነው የሚሉ አስተያየት ሰጪዎች ይህንንም ጠቅላይ ሚኒስትሩ ያለምንም ማመንታት የሚናገሩት መሆኑን ይገልጻሉ።
ይህ መንግስት የናንተ መንግስት ነው፣ መንበሩም ኢየሱስ የፈቀደው ነው፣ ጌታ ያስቀመጠውን ማንም አያነሳውም ብላችሁም ጸልዩ ብለው ነው ያውቃሉ ሲሉ ይጨምራሉ። ከ14ቱ ቤተ መንግስት ወንጌላውያን የካውንስሉ አባላትና በዶላር ደሞዝ የሚከፈላቸው ሰዎች መካከል ናቸው የሚባልላቸው በቀለ ወልደ ኪዳን ደግሞ በየዓመቱ እየተገናኘ አብይ በነገሱበት መጋቢት ወር በማለት ይናገራሉ። በየዓመቱ ከመጀመሪያው ዓመት ጀምሮ በየዓመቱ ለምስጋና እንገናኛለን። አዎ የሆነ ሰዎች እኔ አንዱ ነኝ በየዓመቱ ይሄው 8ኛ ዓመታችንን አሁን አክብረናል። ባለፈው መጋቢት ወር መጀመሪያ ላይ ብዙ ነበርን። አሁን ቁጥሩ በጣም ሪዝነብል ነው። ቁጥሩ ነው 14 15 ምናልባት ቢበዛ እንደዛ ቢሆን ነው። እያንዳንዳችን ዞረው እያንዳንዳችን ረጅነታል። በቀለ ወልደ ኪዳን እግራችንን ያጥቡልን እያሉ ሰው እንዲወዳቸው የሚጥሩት ጠቅላይ ሚኒስትር የ20 ወጣቶችን እግር ያሳጣ ጦርነት የሚመሩ ናቸው። የዶላር ደመወዝተኞቹ እንደ በቀለ 14ና 15 ሆነው በየዓመቱ የሚካድሙት መንግስት የኢየሱስም የወንጌላውያንም መንግስት ሳይሆን የአብይ አህመድ አገዛዝ ነው ብለው የሚሟገት ወንጌላዊ በጥፋት ቁጥር የሃይማኖቱ የሚያልቀው ህዝብ ለዚህ ነው ተብሎ ነው እየተባለ የደመወዝ መንበርን ምክንያታዊ የተደረገባቸው ሊቀጥሉ ይችላሉ። አብይ የወንጌላውያንን አጥቢያ የስልጣናቸው መሰላል ያደረጉበትን ጉዞ የታዘበ አንድ አስተያየት ሰጪ እሳቸው ትንቢትና ጸሎት በቸርች ውስጥ ማደለብ የጀመሩት ገና በፊት ነው ይልና ጠቅላይ ሚኒስትር ለመሆን በሚፈልጉበት በ2010 የካቲት ወር ላይ የፈጸሙትን ሴራ ያስታውሳል። በወቅቱ ከአብይ አህመድ የተሻለ ሰው ኦህዴድ ሊያቀርብ ይገባል፣ እሳቸው ችሎታ የላቸውም አልጣማቸው። አብይም አንድ ሴራ ወጠም። እሱም በወቅቱ የነበሩት ቁንጮ የኦህዴድ ሰዎች በሚገኙበት ቸርች ውስጥ አንድ ነቢይ ነኝ ብላ የምታስብ ሴት አብይ አህመድ ጠቅላይ ሚኒስትር ሲሆን ታየኝ እንድትል አዘዟት። ያቺ ነቢይ ነኝ ባይም ይህንኑ አደረገች። በዚህ ጊዜም ከአብይ የተሻለነን የሚሉትም ሆኖ ከአብይ የሚሻል ሰው እናቀርብ ብለው የሚያስቡት ኦህዴዶች ነቢይ ከመሰከረችማ እሱ ራሱ ይሁን ብለው ተስማሙ። ባል ወንጌላዊ አሁን ድረስ በድረገጾች ላይ የሚገኘውን ያንን የሐሰተኙ ነቢይና የአብይ ውሎ በእመኝነት ይገልጻል። ድራማው የሚከተለው ቪዲዮ ነበር። ጠቅላይ ሚኒስትር ሆነ ስትቀመጥ የጌታ መንፈስ ያሳየኛል። ኢየሱስ ነቢይ ብርቱካን ሁለተኛ የእግዚአብሔር ሰው ናት። አሜን። በመጀመሪያው ቀን ስራው ጀምሯል። አሜን። እንዲህ ያደረጉ የወንጌላውያንን አጥቢያዎች ለሴራ ማድሪያ እየተገለገሉ ወደ ስልጣን የወጡት ጠቅላይ ሚኒስትሩ አሁን ደግሞ ሴኩላር መንግስት ይኖራል የሚለውን የዘመናዊ ስርዓት ህግ አፍርሰው ይህ መንግስት በወንጌል አማኞች ራዕይ እየመጣ በወንጌላውያን ጸሎት የሚጸና ነው እያሉ ይነግሯቸዋል። ይህንን ለማስፈጸምም ገንዘብና ሰው ይሰማራል። የሀገር ሀብት ለምርጫ ቦርድ ኃላፊ ኢቫንጀሊካል፣ ለምርጫ ድል ነጋሪ ነቢይ፣ ለምርጫ ውጤት ባለራዕይና ጸሎተኛ ይታደላል። ጠቅላይ ሚኒስትር አብይና አንዳንድ የእምነት ተጋሪ ደጋፊዎቻቸው እሳቸው አምላክ ለኢትዮጵያ የፈቀደውን ፕሮጀክት እየፈጸሙ ነው ብለው ያምናሉ። ገዥነታቸው ከአምላክ የመጣ መሆኑን በየአጥቢያው የሚሰብኳቸውን የሚያወሩላቸውንም አስተማርተዋል። የነዚህን ሰዎች ድርጊት ተመኮነን በቅድሚያ የራሳቸው የወንጌላውያን እምነት ተከታዮች ምዕመናን መሆን አለባቸው የሚሉ ሰዎች ይህ ካልሆነ ግን ነገ ሌላ ማህበራዊና ፖለቲካዊ ጣጣን ያስከትላል ሲሉ ይሰጋሉ። ይህ መንግስት የኦሮሞ መንግስት እንዳልሆነው ሁሉ የወንጌላውያንም መንግስት ሊሆን አይችልምና የአብይ አህመድና የጥቅም ተጋሪዎቻቸው የወንጌል እንጂ ያንድ ይህንን ጮክ ብሎ መመስከር በቅድሚያ ከነዚሁ የህብረተሰብ ክፍሎች ይጠበቃል ሲሉ ይመክራሉ። መልካም ንሉ በመመኘት በዚህ እንሰናበታለን።